እኔ የፈጠርኳቸው ከሷ ወይም ከምድር ነው፣ ወደ እሷም ነው የምመልሳቸው፣ ከሷም ነው የምቀሰቅሳቸው ይላል። ከዚያም ሟች ከተቀበረ በኋላ ሩሑን መላእክቱ ይዘው ወደ ምድር በመውረድ በሟች ጀሰድ ወይም ሰውነት ውስጥ ያስገቧታል። ከዚያም ሩሑ በሰውነቱ ከተዋሃደ በኋላ ሁለት መላእክት ይመጣሉ። እነዚያ መላእክቶች የድምጻቸው ኃይል ልክ እንደ ሰማይ ነጎድጓድ ያስደነግጣል። አይኖቻቸውም የመብረቅ ብልጭታ ይመስላል። የፊታቸው ጥቁረት ብዛት ወደ ሰማያዊነት ያደላል። ሁለቱንም ትላልቅ የብረት መዶሻዎችን ይዘዋል። የምድር ላይ ፍጥረታት በአጠቃላይ ቢሰበሰቡ አንዱን መዶሻ እንኳን ማንሳት አይቻላቸውም። ልክ ቀብሩ ውስጥ እንደገቡ ሟቹን ይቀሰቅሱታል። አንድ ጊዜ ወደ ኋላ ልመልሳችሁ። መጀመሪያ ሟች ልክ እንደሞተ አንድ ፈርጣማ ሰውነት ያለው ሰውዬ ከሟቹ ራስጌ በመሆን የሟቹን የከፈን ስነ ስርዓት ይጠባበቃል። የሟች ቤተሰብ ልክ ሟቹን መከፈን ሲጀምሩ ይህ ፈርጣማ ሰውነት ያለው ሰውዬ ከሟቹ ሰውነት ላይ በመለጠፍ በሟችና በከፈኑ መካከል ሆኖ አብሮ ይገነዛል። ገናዦች ይህን የሚያውቁት ነገር የለም። በዚህ ሁኔታ ሟች ከማያውቀው ፍጥረት ጋር አብሮ ይከፈንና ወደ ቀብሩ አብሮት በመግባት ይህ ሰውዬ ከሟቹ ጋር በላዩ አፈር ይመለስበታል። አሁን ወደ ቅድሙ ቦታ ልመልሳችሁ። መላእክቶቹ ሟችን ሊጠይቁት ሲሉ አብሮት ያለውን ሰውዬ ያገኙትና ከሟች ጋር ሊያላቅቁት ሲሞክሩ አይቻላቸውም። ሰውየውም ለመላእክቶቹ ጓደኛዬ ነው፣ ወዳጄ ነው፣ እሱን በሚመለከቱ ጉዳዮች ላይ ሁሉ ጣልቃ የመግባት ግዴታ አለብኝ። ከጌታችሁ ዘንድ እሱን ለመጠየቅ ታዛችሁ የመጣችሁ እንደሆን የጌታችሁን ትእዛዝ ፈጽሙ፣ ጠይቁት። እኔ ግን ጀነት እስካስገባው ድረስ በፍጹም ብቻውን አልተወውም ይላችኋል። ያ አላህ። ከዚያም ፈርጣማው ሰውዬ ቀጠል አድርጎ ግራ ወደ ተጋባው ሟች ዞር በማለት አብሽር፣ እኔ ቁርአን ነኝ። አዎ እኔ ማለት አንዳንዴ ጮክ እያልክ የምትቀረኝ፣ አንዳንዴም በዝግታ የምትቀረኝ ቁርአን ነኝ። አብሽር፣ አትፍራ። ከዚህ መላእክት ጥያቄዎች በኋላ አንተ ላይ ጭንቀት የሚባል ነገር የለብህም ይለዋል። ከዚያም መላእክቶቹ ሟችን ያስቀምጡትና ከሰማይ ነጎድጓድ በላይ በሚያስደነግጠው ድምጻቸው እንዲህ ይሉታል። አንተ ሰው ሆይ ዱንያህን አጠናቀህ ወደ መመለሻህ መጥተሃል። እንግዲህ ንገረን፣ ማን ነው ጌታህ? ምንድነው ሃይማኖትህ? ማንስ ነው ነብይህ? አላህም ለሟቹ ያገራለትና ጌታዬ አላህ ነው፣ ሃይማኖቴ ኢስላም ነው፣ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ናቸው ይላል። ይህን ጊዜ አጥንቶቹ ከመገጣጠሚያቸው እስኪለያዩና ጡንቻዎቹ እስኪናጉ ድረስ በከፍተኛ ሁኔታ መላእክቶቹ ሲጮሁበት ራሱን ስቶ ከተቀመጠበት ይወድቃል።